ዘኬዎስ በማጠሩ ምክንያት በኢያሪኮ ያለፈ ያለውን ክርስቶስን ለማየት ተቸገረ። ሕዝቡ ብዙ ነውና የቆሙት ሁሉ ጌታን ከማየት ከለከሉት። የሾላ ዛፍ ላይ ወጥቶ ጌታውን ለማየት ሲሞክር ጌታ አሻቅቦ አየው። እሱ ዛፍ ላይ ጌታን ሊያይ እንጂ ሊታይ አልወጣም። ጌታ ሊታዩ ከሚሞክሩ ይልቅ ሊያዩት የሚሹትን ይወዳልና ዘኬዎስን ጠራው። ከምድር ቆመን ዓይናችንን አንጋጠን ማረን የምንለው ጌታ ዘኬዎስን ከምድር ሆኖ ወደ ላይ ያየ ና ልማርህ አለው። ዛሬ በቤትህ እውል ዘንድ ይገባኛል አለው። ጌታ ወደ ቤቱ ገባ። ለዘኬዎስ ቤት መዳን ሆነለት። ዘኬዎስ አጭር ባይሆን ኖሮ ከሰዎች ጋር እየተጋፋ ጌታን ያይ ይሆናል እንጂ በጌታው ዓይን ለመታየት የሚያበቃ ትጋት አያሳይም ነበር። ምናልባትም ሰዎችን ገለል በሉ እያለ በኩራት ሲጋፋ ከአንዱ ጋር ሲጣላ ሊቆይ ይችል ነበር። ዘኬዎስ አጭር ባይሆን ኖሮ ከዛፍ ላይ አይወጣም ነበር። ዘኬዎስ አጭር ባይሆን የሰራዊት አምላክ ወደ ቤቱ አይገባም ነበር። በኪሩቤል ላይ የሚቀመጠው ንጉሥ በቤቱ ወንበሮች ላይ የተቀመጠው ዘኬዎስ አጭር በመሆኑ ምክንያት ነው። የዘኬዎስ ነፍስ የዳነው በቁመቱ ማጠር ነው። እግዚአብሔር የመዳኑን ቀን የቆረጠለት ቁመቱን ሲያሳንሰው ነው። በምድር በመጽሐፍ ቅዱስ በሰማይ በሕይወት መዝገብ ስሙ የተጻፈው ዘኬዎስ አጭር በመሆኑ። ስለ ቁመት የማወራ እንዳይመስላችሁ። እግዚአብሔር ለነፍሳችን መዳን የሚያሳጥርብን ብዙ ነገሮች አሉ። እንደ ዘኬዎስ ቁመት አጭር ባይሆን የሚያጥርህ ነገር ግን አይጠፋም። ይሄ ጎደለኝ የምትለው ከሰዎች አነስኩበት የምትለው አንዳች ነገር የለም። እሱን ማለቴ ነው። ይሄ ይጎድለኛል ከሰው አንሳለሁ እያልክ አትማረር። እጥረትህ መክበሪያህ ነው፣ ጉድለትህም መዳኛህ ነው። እግዚአብሔር ያጎደለብህ የመሰለህ ነገር ወደ ዛፍ እንድትወጣ ምክንያት ይሁን። በጉድለትህ እንደ ዘኬዎስ ከፍ በልበት። ያኔ ሰዎች አንተን አንጋጠው ከማየት ውጪ አማራጭ አይኖራቸው። ፈጣሪ በፍቅሩ ይህ እንጂ ሰዎች ወደ አንተ ያዘነብላሉ። በቤትህ መዳን ይሆንልሃል። ከዚያም ስላጠረህ ስለጎደለህ ነገር ፈጣሪህን ስታመሰግን ትኖራለህ። እመነኝ፣ አንዳንድ ጉድለቶች እድሎች ናቸው። ዘኬዎስ አጭር ባይሆን ኖሮ ይህኔ በሾላው ዛፍ ጥርሱን እየፋቀ ይቀር ነበር።